ነገ ነሐሴ 21 የስሟ ትርጓሜ ሰላም ፍቅር ማለት የሆነላት ታላቋ ሐዋርያዊት ሰማዕት እናታችን ቅድስት ሄራኒ ማናት? በእውነት ነው የምነግራችሁ። በእውነት የዚህችን ቅድስት እናት ተጋድሎ አለማወቅ እጅግ በጣም ትልቅ ስህተት ነው። ተጋዳይ እናታችን ሐዋርያዊቷ ሰማዕት ቅድስት ሄራኒ ማናት? እኔ ቪዲዮዋን አጠር አድርጌ አቀርብላችኋለሁ። አደራ እናንተ ደግሞ በደንብ እያደረጋችሁ ኮፒ ሊንክ በማድረግ እስከ መጨረሻ ድረስ ተከታተሉት። እናታችን ቅድስት ሄራኒ የስሟ ትርጓሜ ሰላም ፍቅር ማለት የሆነ የጣዖት አምላኪው ንጉሥ የሉኪያኖስ ልጅ የነበረች ሲሆን እርሱም ለእርሷ ብቻ ታላቅ አዳራሽ ሰራላትና፣ አዎ በሩ 1 መስኮቶቹ 8 የሆነ ታላቅ አዳራሽ ሰራላትና በውስጥ ደግሞ 12 ማዕዶችን የወርቅና የብር ሳህኖችን አዘጋጀላት። ከዚያም የሚያገለግሏት 3 ሰራተኞችን አዘጋጀላትና እርሷን በውስጥ አድርጎ በውጭ ቆልፎ አንድ ሽማግሌ መምህር አዘጋጀላት። አዎ እሷ ወደ ውጭ መውጣት አትችልም፣ ተቆልፎባታል። ይሄ ሽማግሌ መምህርም በውጭ ሆኖ ያስተምራት ነበር። ታዲያ በዚህ ሁኔታ አገልጋዮቿ በውስጥ ሆነው እሷም በውስጥ ተቆልፎባት መምህሯ በውጭ ሆኖ ያስተማራት 7 ዓመት ሞላት። ታዲያ 7 ዓመት በሞላት ጊዜ አንድ ታላቅ ራእይን አየች። በመጀመሪያ ነጭ ርግብ የወይራ ቅጠል ይዛ መጥታ በማዕዱ ላይ ስታስቀምጥ አየቻት። በሁለተኛው ራእይዋ ደግሞ አንድ ንስር አክሊል ይዞ መጥቶ በማዕዱ ላይ ሲያስቀምጥ አየችው። በሶስተኛው ራእይ ደግሞ ቁራ ከይሲ ወይም ደግሞ እባብ አንጠልጥሎ አምጥቶ በማዕዱ ላይ ሲያስቀምጥ አየችው። በዚህ ግራ በመጋባቷ ለመምህሯ ይህንን ራእይ አየሁ ብላ ነገረችው። መምህሯም አንድ ባንድ እንደዚህ ብሎ ተረጎመላት። ርግብ የሕግ ምልክት ናት፣ ወይራው ደግሞ የሃይማኖት የጥምቀት ምሳሌ ነው፣ ንስርም ድል አድራጊነት ነው፣ አክሊልም ለሰማዕታት የሚሰጥ የክብር ስጦታ ነው አላት። ቁራው የንጉሥ ምሳሌ ነው፣ እባቡ ወይም ደግሞ ከይሲው ደግሞ የመከራ የስቃይ ምሳሌ ነው አላት። አንቺም የክብር ባለቤት ስለሆነ ስለ ጌታችንና ስለ አምላካችን ስለ ኢየሱስ ክርስቶስ ትጋደይ ዘንድ መከራ ይመጣብሻል አላት። ከዚህም በኋላ አባቷ እንደተለመደው ሊጠይቃት መጣና ከታላላቅ መሳፍንት ወገኖች ከሆኑት ዘንድ ልድርሽ ነው አላት። እርሷም አባቷን 3 ቀን ስጠኝ፣ ለ3 ቀን ልምከርበት ከራሴ ጋር አለችው። እርሱም እሺ ብሎ ጥሏት ሄደ። አባቷ ከሄደም በኋላ በአዳራሽ ውስጥ ያስቀመጠላትን ጣዖታቱን ጠየቀቻቸው። ምን ብላ ጠየቀቻቸው? ስለ ጋብቻ ሁኔታ ንገሩኝ አለቻቸው። እነሱ ግን እንጨቶች ናቸውና መልስ አልመለስላትም። ከዚያም እጆቿን ወደ ላይ ዘርግታ አንገቷን ቀና አድርጋ የክርስቲያኖች አምላክ ሆይ መንገዱን አሳየኝ፣ ወደምትፈልገው ቦታ ምራኝ አለች። ታዲያ በዚያው ቅጽበት የእግዚአብሔር መልአክ ተገለጸላትና አይዞሽ፣ ለነገ ከቅዱስ ጳውሎስ ደቀ መዛሙርት አንዱ ይመጣና ያጠምቅሻል፣ ተዘጋጂ አላት። በሚቀጥለውም ቀን በመልአኩ ቃል መሰረት የቅዱስ ጳውሎስ ደቀ መዝሙር መጥቶ አጠመቃት። አባቷም 3ኛው ቀን ላይ መጣና ስለ ጋብቻው ጉዳይ እንነጋገር ባላት ጊዜ አባቴ ሆይ እኔ በሕያው አምላክ በኢየሱስ ክርስቶስ የማምን ልጅ ነኝ አለችው። አባቷም ይህንን ነገር ሲሰማ እጅግ በጣም ተቆጣ፣ እጅግ በጣም ደነገጠ። እጅግ በጣም የሚገርመውና የሚያሳዝነው ነገር የሚፈጠረው ከዚህ በኋላ ነው። ይህችን ማንም ሰው እንዳያያት 3 አገልጋዮችን መድቦ በታላቅ አዳራሽ ውስጥ እየተንከባከበ ያሳደጋትን ብቸኛ ልጁን፣ አዎ መምህሯ እንኳን እንዳያያት በውጭ እያስተማራት ያደገች ብቸኛ ልጁን ክርስቲያን እንደሆነች ሲያውቅ ወደ መሃል ከተማ አስወጥተው በፈረስ እንዲረግጧትና ጸጉሯን በፈረስ ላይ አስረው ከተማ ለከተማ እንዲጎትቷት አደረገ። እጅግ በጣም የሚገርመው ነገር ግን ይሄን ሁሉ ፈጽመውባት ምን እንዳልነካትና ምንም እንዳልሆነች በአወቁ ጊዜ እናቷና አባቷ በክርስቲያኖች አምላክ እናምናለን ብለው ንግስናቸውን ንቀው ለእርሷ ባሰሩት አዳራሽ ውስጥ ገብተው ቁጭ አሉ። በጎረቤት ያለ ንጉስም ይህንን ነገር በሰማ ጊዜ ወደ እነሱ መጥቶ ወደ ንግስናቸው እንዲመለሱ በጠየቃቸው ሰዓት እነርሱም እምቢ ባሉት ጊዜ እርሱም ይህችን አገር ወረሰና እናትና አባቷን ጽኑ ስቃይን ያሰቃያቸው ጀመር። እርሷን ግን አንበሶችና ነብሮች፣ ዘንዶችና እባቦች፣ ተናዳፊ እንስሳዎችና አውሬዎች ባሉበት ታላቅ ጉድጓድ ውስጥ ወስዶ ጨመራት። አንበሶችና ነብሮችም እርሷን በመብላት ፈንታ የእግሯን ትቢያ ይልሱላት፣ ከእግሯ በታችም ይሰግዱላት ነበረ። እባብና ዘንዶችም እርሷን በመንደፍ ፈንታ ከእግሯ ላይ ይጠቀለሉ ነበር። በዚህም ምን እንዳልሆነች ባወቀ ጊዜ ከጉድጓዱ አስወጥቶ በመጋዝ እንዲቆራረጧት አደረገ። ምን አልሆነችም። ይህም ባልሆነ ጊዜ ታላቅ ድንጋይን በአንገቷ ላይ አስሮ በባህር ውስጥ ጣላት። በዚህም ጊዜ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ መጥቶ አዳናት። ጨካኙ ኑማሪያኖስም የዚህችን ቅድስት እናት ዝና በሰማ ጊዜ በበሬ አምሳል በተሰራ የነሐስ ታላቅ በርሜል ውስጥ አስገብቶ በዚያ ጽኑ ስቃይን ያሰቃያት ጀመር። የክብር ባለቤትም ያንን የነሐስ በሬ ሰባብሮ እናታችን ቅድስት ሄራኒን አዳናት። ከዚያም ኑማሪያኖስ ተቀሰፈና በኑማሪያኖስ ደግሞ የተተካው ንጉሱ ሳፎርም ይህንን የእናታችን የቅድስት ሄራኒን ዜና በሰማ ጊዜ ወደ እርሱ አስጠርቶና አስቀርቦ በጦር ወግቶ ገደላት። የክብር ባለቤት ጌታችንም መጥቶ አስነሳት። ይህንንም ባየ ጊዜ ንጉሱ ሳፎር ለእርሷ ሰገደላት። በሄራኒ አምላክ በኢየሱስ ክርስቶስም አምናለሁ አለ። በዚህም የተነሳ ከንጉሱ ከሳፎር ጋር ከ31,000 በላይ ወታደሮችና አሕዛባውያን ክርስትናን ተቀበሉ። እናትና አባቷም በዚሁ ለእርሷ ባሰሩት አዳራሽ
ውስጥ እየተጋደሉ ክርስትና ጥምቀትን በዚያው አግኝተው በዚያው አረፉ። እርሷን ግን አምላካዊት ኃይል ብርህት ደመና ተሸክማ ወስዳ ወደ ኤፌሶን አደረሰቻት። በዚያም እጅግ በጣም አስደናቂ ተአምራትን እየፈጸመች ተጋደለች። በፋርስ፣ በመቄዶንያ፣ በቀላኒካና በእስክንድሪያ ነገሥታት መካከልም ስለ ኢየሱስ ክርስቶስ መሰከረች። በመጨረሻም የድልና የሰማዕትነት አክሊልን ተቀብላ ወደ ወደደችው ወደ አምላኳ በሰማዕትነት ሄዳለች። እንግዲህ ድንቅ አድራጊዋ ተአምረኛዋ እናታችን ቅድስት ሄራኒ ሐዋርያዊት ሰማዕት ማለት ይህች ናት። የተለመደ ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ፣ ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከሐዋርያዊቷ ሰማዕት ከእናታችን ከቅድስት ሄራኒ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ቆየ